የዓለማችን አንዱና በጣም ኃይለኛው የአይ ሞዴል በነፃና ያለ ምንም ገደብ መጠቀም ትችላላችሁ ብላችሁ ታምናላችሁ? በሚቀጥሉት ጥቂት ደቂቃዎች ውስጥ በኮዲንግ በምክንያታዊነት እና በምርምር ሥራዎች ትልልቅ የሚባሉትን ሞዴሎች የሚበልጥ የአይ ቴክኖሎጂን እንዴት እንደምትጠቀሙ አሳያችኋለሁ። ይህ ዝም ብሎ እንደ ቻትቦት ብቻ የሚታይ አይደለም። ሙሉ የዌብሳይት አፕሊኬሽኖችን መገንባት፣ 3ዲ ጨዋታዎችን መፍጠርና ጥልቅ የሆኑ ጥናታዊ ጽሑፎችን ማዘጋጀት የሚችል ግዙፍ ኃይል ነው። ከሁሉም በላይ ደግሞ ምንም አይነት ሶፍትዌር መጫን ሳያስፈልጋችሁ እንዴት በነፃ እንደምትጠቀሙበት አሳያችኋለሁ። ይህ መረጃ ሥራችሁንና አሰራራችሁን የሚቀይር ነው። ስለዚህ እስከ መጨረሻው ተከታተሉኝ። አሁን ወደ ጉዳዩ እንግባ። ይህ ሞዴል ጂሌም 4.7 ይባላል። አዲስና ኦፕን ሶርስ የሆነ ቴክኖሎጂ ነው። ቴክኒካዊ ዝርዝሩን ለጊዜው እንተውና ምን መስራት እንደሚችል በፕሮፌሽናል ዲዛይነር የተሰሩ የሚመስሉ ዘመናዊ ዌብሳይቶችን ይሰራል። በብሮዘር ላይ የሚጫወቱ ውስብስብ 3ዲ ጨዋታዎችን ይፈጥራል። ሙሉ በሙሉ የሚሰሩ የኮምፒውተር ኦፕሬቲንግ ሲስተሞችን ከነ አፕሊኬሽኖቻቸው መገንባት ይችላል። ጥልቅ የሆኑ የዩኒቨርሲቲ ምርምር ወረቀቶችን አንብቦ ዋና ዋና ነጥቦችን ያጠቃልላል። የዚህ ሞዴል ልዩነቱ ኢንተርሌቭል ቲንኪንግ የተባለ ቴክኖሎጂ መጠቀሙ ነው። ይህም ማለት መልስ ከመስጠቱ በፊት ልክ እንደ ሰው ልጅ በጉዳዩ ላይ በጥልቀት ያስባል። እንዲሁም በንግግር መሃል የነገራችሁትን መረጃ አይረሳም። የጀመረውን ሥራ በዝርዝር ያከናውናል። ይህ በፊት በውድ ክፍያ ብቻ የሚገኙ አገልግሎቶችን አሁን በነፃ እንዲያገኙ ያደርጋል። የሚሰጣችሁን ኮድ ተጠቅማችሁ አፖችን ለመስራት ኮዱን ኮፒ አድርጋችሁ በኖትፓድ ላይ ሴድ ማድረግ ብቻ ነው። ፋይሉን ስታስቀምጡ መጨረሻው ኤችቲኤምኤል መሆኑን እርግጠኛ ሁኑ። ከዚያ በብሮዘር ላይ ስትከፍቱት አቻ መስራት ይጀምራል። ይህንን ሞዴል በነፃ ለማግኘት ኤሌማሪና የተባለውን ዌብሳይት እንጠቀማለን። እዚህ ዌብሳይት ላይ ገብታችሁ ዳይሬክት ቻት የሚለውን ተጫኑ። በመቀጠል ሞዴል ሰርች በሚለው ቦታ ላይ ጂሌም 4.7 ብላችሁ ፈልጉ። አሁን የዓለማችንን ዘመናዊ ያለ ክፍያ ያለ ክሬዲት ካርድ እና ያለ አፕሊኬሽን መጠቀም ትችላላችሁ። በምሳሌ ለማየት ያህል የ3ዲ ጨዋታ ኮድ እንዲጽፍላችሁ ብትጠይቁት በጥቂት ሰከንዶች ውስጥ ሙሉ በሙሉ የሚሰራ ጨዋታ ያዘጋጅላችኋል። ይህ ለተማሪዎች፣ ለፕሮግራም አውጪዎች እና ለአዲስ ፈጣሪዎች ትልቅ ዕድል ነው። በጂሌም 4.7 ምን ለመስራት አሰባችኋል? አስተያየታችሁን በኮሜንት አሳውቁኝ። ለዛሬ የነበረን መረጃ ይህ ነው። በሌላ ቪዲዮ እስክንገናኝ ቻው።